አማሮች ደፈር ብላችሁ አከሞልቴ ማለት መጀመር አለባችሁ። የሚያቀራርበው መተዋወቅ ነው። የሚያቀራርበው አብሮ መብላት ነው። የሚያቀራርበው ሆድ ለሆድ ልብ ለልብ መተዋወቅ ነው። ሳንተዋወቅ እንጠላላለን። ስንቀራረብ ደግሞ ሁሌም እንደምታዩት እናለቅሳለን። ስንገናኝ የሚያጋጨን ነገር እምብዛም ስላልሆነ አብሮ ለመኖር 4 መሰረታዊ ነገሮች ያስፈልጉናል። አንደኛው የአብሮ መኖርን ጥቅም መገንዘብ። ሰላምን በሚመለከት በርካታ ሰዎች ተናግረዋል። ለዚያ ጊዜ አላባክንም። አብሮ መኖር የአንደኛውን ስሜት፣ የአንደኛውን ቁስል፣ የአንደኛውን ፍላጎት መገንዘብ ይፈልጋል። ቤታችን ውስጥ እንኳን ትዳር መስርተን ስንኖር ባል የሚስቱን፣ ሚስት የባሏን ስሜት ማዳመጥ ካልቻለች አንድ ሳምንት ወጥ በሆነ መንገድ ሰላም ማረጋገጥ አይቻልም። ሰላም መቻቻል ይፈልጋል። መቻቻልና ሰላም ደግሞ ለአብሮነት መሰረት ናቸው። አብሮ ለመኖር ሰላም ወሳኝ መሆኑን መገንዘብ ያስፈልጋል። ሁለተኛው የሌላውን እሴት ማወቅ ነው። የሌላውን እሴት፣ የሌላውን ባህል፣ የሌላውን ቋንቋ ማወቅ ነው። ከቅርብ ጊዜ ወዲህ ኢትዮጵያ ውስጥ የሌላውን ማወቅ አስፈላጊ አይደለም ብለው የሚያስቡ ብዙ ሰዎች ይደመጣሉ። እነዚህ ሰዎች ግን ልብሳቸውን አውልቀው ራቁታቸውን ሲሄዱ አይታይም። ከናንተ መካከል እዚህ ካላችሁ በሺ የምትቆጠሩ ሰዎች ወይ ጫማው፣ ወይ ካልሲው፣ ወይ ሸሚዙ፣ ወይ ከረባቱ ከቻይና ያልመጣ የለም። ለምን የሰው ትለብሳላችሁ? ከናንተ መካከል የያዛችሁት ስልክ ምናልባት 95%ቱ ከተለያየ ሀገር የመጣ ነው። ለምን ትጠቀማላችሁ? የሰው የማያስፈልግ ከሆነ ኢትዮጵያ አምፖል አልሰራች፣ ስፒከር አልሰራች። እዚህ አዳራሽ ውስጥ እንኳን የምታዩት አብዛኛው ነገር የኛ አይደለም፣ ግን እንጠቀምበታለን። አብሮ መኖር የሚያስፈልገው አንዱ ጋር ያለውን ጠቃሚ ነገር ሌላ ጋር ካለው አዋዶ እና ደምሮ ኑሮን የኑሮ ዘይን ማዘመንና ማሻሻል ስለሚቻል እኔ አሁን እኔን የሚያክል የፌስቡክ ፎሎወር ያለው ኢትዮጵያ የለም እና በቃ ጋዜጠኛ ነኝ እንደፈለኩ እየተሳደብኩ እናንተ ጋዜጠኛ መብት ብላችሁ ትቀበላላችሁ። እንደሱ እኮ አይሰራም። የኔ ሶሻል ሚዲያ እውነተኛ መረጃ ማሰራጨበት በሐሳብ ሞግትበት ከሆነ ችግር የለውም፣ ህጋዊ ነኝ። በኔ ሶሻል ሚዲያ ግን የምሳደብ ከሆነ መጠየቅ አለብኝ። ብሔርን፣ እምነትን፣ ግሩፕን የሚያዋርድ ጋዜጠኝነት ከየት የመጣ ነው? አልሰማችሁ እንደው አላቅም እንጂ አሜሪካ ውስጥ እኮ ባለፈው በነበረው ችግር ከ100 በላይ ጋዜጠኛና አክቲቪስት ታስረዋል። ከ100 በላይ አሜሪካ የሚታሰር ኢትዮጵያ የማይታሰር አክቲቪስት ከየት የመጣ ነው? በዚህ አይን ማየት ያስፈልጋል። ማህበረሰቡ ማንቃት ያስፈልጋል። ለክፉ ሐሳብ መጠቀሚያ መሆን የለብንም። ብዙ ያለን በእጦት አስተሳሰብ መሰቃየት የለብንም። ብዙ አለን፣ የሚያስደንቅ ሀብት አለን። አስተሳሰባችን ግን ደሃ ነው፣ በእጦት የተሞላ ነው። በሁሉ ነገር ሽሚያ ነው፣ በሁሉ ነገር። ይሄ ጥሩ አይደለም እና ጋዜጠኛም ይሁን ወጣትም ይሁን ፖለቲከኛም ይሁን የኦፕሬሽን ዋና ዓላማ ህግና ስርዓት ማስከበር። በዚህ ውስጥ የተጎዳ በስተት ታስተረሰው ካለ ይጠየቃል። ይሄ ማፈን ምናምን የሚወራ ተረት ነው እሱ። የፌደራል የደህንነት ተቋማት የፌደራል ሎ ኢንፎርስመንት ኤጀንሲስ አንድ ሰው ላይ አለንጋ ያሳርፉም። ምክር ቤት አይደለም ሄድና አጣራ፣ ቼክ አርግ። አናረግም። እንደሱ ማናረገው ትክክል ሳይሆን ነው። እንደዛ ማድረግ የሚፈልጉ ግለሰቦች ካሉስ ይጠየቃሉ፣ ይባረራሉ፣ ይታሰራሉ። እንግዲህ ሌባ ሲባል ባይዘው በውጭ ያለው ብቻ አይደለም እኮ ፖሊስ ሌባ አለ፣ አቃቢ ህግ ሌባ አለ፣ ባለስልጣን ሌባ አለ። ይሄ የሚሰራው ወንጀል ካለ እንደማንኛውም ወንጀለኛ ይጠየቃል። ዓላማችን ግን እሱ አይደለም።